ሰላም እንዴት ናችሁ? ዛሬ ደግሞ ይሄንን ፊልም እስቲ ልጋብዛችሁ። ይሄን የኒኮላስ ኬጅ ፊልም እንደምትመለከቱት ስሎ ሸተር ኢፌክት ይባላል። ይሄን ያያችሁት ኢፌክት ስሎ ሸተር ኢፌክት ይባላል። ይሄ ኢፌክት እንዴት እንደሚሰራ ነው ዛሬ የምናየው። እሺ ይሄንን ኢፌክት ለመስራት እዚህ ጋር አንድ ቪዲዮ አምጥተናል። እዚህ ጋር እንደምታዩት ይሄ ቪዲዮ ሙቭመንት አለው። ስለዚህ ሬፕሊኬት እንዴት ነው ከአንዷ እንትን ላይ ፍሬሞቹን ፖዝ እያደረግን ፍሬም ባይ ፍሬም ፖዝ እያደረግን በስሎ ሸተር ስፒድ ከሷ ላይ እንዴት ነው ሌላ የራሷን ፓርት ሬፕሊኬት የምናደርገው የሚለውን የምናየው። ይሄን ለማየት እዚህ ኢፌክት የሚለው ጋር ትሄዳላችሁ። ኢፌክት የሚለው ጋር ትሄዳላችሁ። ከዛ ሌት እዚህ ኢኮ ብላችሁ ሰርች ታደርጋላችሁ። ይሄ ኢኮ የሚለው ሲመጣ ወስዳችሁ እዚህ ቪዲዮ ላይ ድሮፕ ታደርጋላችሁ። እንግዲህ ቪዲዮ ላይ ድሮፕ ስታደርጉ እንደዚህ ኤክሰስ የሆነ ላይት ቪዲዮአችሁ ላይ ሃፕን ያደርጋል። ይሄንን ሪሙቭ ለማድረግ እዚህ ኢፌክት ኮንትሮል ያልመጣላችሁ ልጆች እዚህ ኢፌክት ኮንትሮል ላይ ትሄዱና ወደ ታች ዝቅ ስታደርጉት እዚህ ኢፌክት ኮንትሮል ላይ አንደር ኢኮ ስር ኢኮ ኦፕሬተር የሚል አለ። እሱን ኦፕን ታደርጉትና ኮምፖዝ ኢን ብላክ የሚለውን ሰሌክት ታደርጋላችሁ። ኢን ብላክ ሲለው ምንድነው ከውስጡ ያለውን ላይት ድረግ አድርጎ ይወስደዋል ማለት ነው። ኦኬ ከዚህ በኋላ እዚህ ዲኬም የሚለው ስፕሊት እያደረገ በሚወጣበት ሰዓት ከሷ ላይ ሌላው ፓርት ስፕሊት እያደረገ ሲወጣ ይሄ ስሙዝ እንዲሆን ብለሪነስ እንዲኖረው ያስፈልጋል። ይሄን ዲኬ አማውንት ለሱን የሚጠቅመን ከዋን ዝቅ ብናረገው አሪፍ ነው። አይ ቲንክ ፕሪፈር የማደርገው ወደ 0.60 አካባቢ ወይም 0.60 አካባቢ አደረግኩት። ኦኬ እንደምታዩት አሁን ሙቭመንቷ ላይ ሞር ብለሪ አለ ማለት ነው። ሞሽኑ ላይ ብለር ታዩላችሁ። ከዛ እዚህ ነምበር ኦፍ ኢኮ የሚለውን ሄደን ከ5 እስከ 15 ብታደርጉት አሪፍ ነው። ሌት ዝቅተኛውን እንጠቀም 5 አደረኩኝ። ከዛ እዚህ ኢኮ ታይም የሚለው ላይ ሄደን ይሄንን ወደ ኔጌቲቭ 1 ፖይንት ምናምን ድረስ ስትወርዱት ሬፕሊኬት እያደረገው ሞር ይሄዳል። ይሄን ከፈለጋችሁ ኮንትሮል ይዛችሁ እያያችሁ ቀስ እያላችሁ ድረግ ማድረግ ትችላላችሁ። ወይም ዳይሬክት ነምበሩን ካወቃችሁት እንደዚህ ለምሳሌ ለኔ -1.4 አካባቢ ድረስ አሪፍ ነው ብዬ አስባለሁ። ኦኬ አሁን ተመልከቱት። ፕሌይ እናድርገው እስቲ። ፕሌይ ስናደርግ እዩ ከሷ ላይ ስፕሊት እያደረገ ሌላ ፍሬም ይወጣል። በዚህ አይነት መልክ ነው የተሰራው ማለት ነው። እንዲህ አይነት ቪዲዮዎች እንዲደርሳችሁና ደግሞ ጥያቄ ያላችሁ ሰዎች በኮሜንት ላኩልን። የእናንተንም ጥያቄ መልስ የምንሰጥበት ፕሮግራም ነው ይሄ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑልኝ።